ሰላም ዩቲዩብ ቤተሰቦቼ እንዴት ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን። ደህና ናችሁ? አለሁ እግዚአብሔር ይመስገን በጣም ደህና ነኝ። እናንተ እንዴት ናችሁ? ደህና ናችሁ ወይ? ይህንን ቪዲዮ ስትጀምሩ እንደስከዛሬው ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ዛሬ እንግዲህ የምናየው ኬክ አሰራር ይሆናል። በእኔ ሙያ ነው የማሳያችሁ። እዚህ ጋር ይዣቸው የሚታያችሁ እዚህ ጋር ይዣቸው የቀረብኳቸው የምሰራባቸው አቅራጦች ናቸው። እዚህ ስኳር አለኝ፣ እዚህ 3 እንቁላል፣ እዚህ ጋር ኪድን ፓውደር፣ እዚህ ጋር ቫኒላ ናት። እዚህ ጋር የምጠቀመው ዱቄት አይነት ነው። እዚህ ጋር ዘይት አለኝ። እዚህ ጋር ደግሞ ዱቄትና ስኳር የምሰፍርበት መጠን ነው። ስኳር የምጠቀመው ይታያቸዋል። በዚህ አንድ ከትንሽዬ ማለት ነው። አንድና ትንሽዬ ጨምርበታለሁ። ያው የዱቄታችን መጠንና የሰዎቹ ፍላጎት ነው። እዚህ አካባቢ ላይ ስኳር ጨምሬበታለሁ። እዚህ ጋር ሰፈሬ በቃ አስቀምጫዋለሁ ማለት ነው። አብረን ወደ አሰራሩ እንሄድ። እዚህ ጋር የምጠቀሙበት መፍጫ አለኝ ማለት ነው። በመጀመሪያ እንቁላላችን እንጠቀማለን። ከዛ መቀጠል ትንሽ የቫኒላ ጣት እናደርግበታለን። ለሽታ ያክል ቫኒላ የምንጠቀመው። ከዛ መቀጠል ያሳየኋችሁ ስኳር እንጠቀማለን። እዚህ ጋር የምታዩት ወተት ነው። አንድ ኩባያ እዚህ ጋር የፈጨነውን አሳይቻችኋለሁ። ዱቄቱን እዚህ ጋር አንፈጭም፣ ምክንያቱም ዱቄቱን እዚህ ጋር ከፈጨነው ኬካችን ጭቃ ነው ማለት ነው። ስለዚህ እንደዚህ አይነት ባቃል 2 ኩባያ ዱቄት አድርጌያለሁ። የዘርፈን እዚህ ጋር እንፈጫለን። በእንደዚህ መልኩ በደንብ እናሸዋለን። እዚህ ጋር ቫኒላ እንጨምራለን። ዱቄቱ ላይ መጨመር እንችላለን። እኔ ረስቸው ነው። እሺ እዚህ ጋርም ችግር የለውም። 1 ማንኪያ ከዛ በደንብ አድርገን እናዋህደን እናሸዋለን። ቫኒላውን ከዱቄቱ ጋር አብራችሁ ጨምሩት።
እዚህ ጋር ኬክ የምንሰራበት እቃችን ነው። ዱቄትና ዘይት ነው የምታረጉበት፣ ኬቱ እንዳይዝብን ማለት ነው። ይህን እንደዚህ ታረጉና በደንብ አድርጋችሁ ተቀቡታላችሁ። እንደዚህ እያረጋችሁ እንደዚህ አድርጋችሁ ተቀቡታላችሁ። በደንብ 10 ደቂቃ 12 ደቂቃ ካሸነው በኋላ ይሄንን ይመስላል። ሌላ ምንም ነገር የጨመርንበት የለም። ቅድም ያሳያችሁ በማሽን የፈጨሁት ብቻ ነው። ወተት፣ እንቁላል፣ ቫኒላ እና ስኳር፣ ትንሽ ዘይት ብቻ ነው። ሌላ ምንም ነገር የለውም። ከዛ ቃችን እንጠያለን በዚህ መልኩ ይሄንን ይመስላል። አሁን ወደ ፍሮናችን ቀጥታ እናስገባለን። ፍሮን መጀመሪያ ለኩሻዋለሁ። ፍሮን የምለኩሰው ከታች ነው፣ ይታያችኋል። በዚህ መልኩ ኬኬን አስገባለሁ። 42 ደቂቃ 50 ደቂቃ ይፈጅብኛል። እኔ ብዙ እሳቱን ቀንሼ ነው የምጠቀመው፣ ቀስ ብሎ ማለት ነው። እናየዋለን። መልካም ቆይታ። ሲወጣ ደግሞ አሳያቸዋለሁ ውዶቼ። እንግዲህ የኬክ መብለያ ሲወጣ እዚህ ጋር ጋህዋ እየሰራው ነው። ያንን ይመስላል። ቡና እየሰራ ነው። እዚህ ጋር ደግሞ ሻይ እየሰራ ነው። ኬክ የሚበሉበት ማለት ነው።